ዛሬ ድንች ወጥ አሰራር ነው ማሳያችሁ ማለት ነው። አያችሁ ሱብሃንአላህ ልብ ቅርጽ ሹፊ ድንቹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ እህቶች እንዴት ናችሁ? ሰላም ናችሁ? ትንሽ ድምጼን ያዛርጎኛል ገና ከእንቅልፌ መነሳቴ ነው። ምሳ ልሰራ ነው እና ዛሬ ድንች ወጥ ነው ማለት ነው የምሰራው። ያው በመጀመሪያ እንደተነሳችሁ ውድ እህቶቼ ማለት ነው እኔ ተልባ በጣም እጠቀማለሁ። በተለይ ያው ጨጓራ ምናምን እንደገና ለሰውነት ውፍረትን ለማስተካከል ለሁሉ ነገር ስለሚረዳ ይሄ ማለት ነው። ባለፈም ተናግሬያለሁ። የተፈጨ ተልባ ጥሬውን ማለት ነው ተጠቀሙ ብያለሁ ማለት ነው። አያችሁ ይሄ የተፈጨ ተልባ ነው። በሙቅ ውሃ አድርጌ አንድ ማንኪያ በዚህ ማንኪያ አንድ ማንኪያ የተፈጨ ተልባ ከዛ የሞቀ ውሃ ጨምሬበት ትንሽ ለአንድ ለ10 ደቂቃ ብቻ 8 ደቂቃ ትንሽ ቀዝቀዝ እስከሚል ድረስ አስቀመጥኩት። ሹፉ እንዴት እንደወፈረው ማሻአላህ ተባረከላ። አሁን ለጨጓራ በቃ ይሄን መጠቀም በባዶ ሆዳችሁ ከእንቅልፋችሁ እንደተነሳችሁ ትችላላችሁ ማለት ነው። ደግሞ ጨጓራ የሌለባችሁ ደግሞ ለሰውነት ክብደት ደግሞ ለማስተካከል ደግሞ ከፈለጋችሁ እዚህ ላይ ግማሽ ሎሚ ጨምራችሁ መጠጣት ትችላላችሁ። ሳሐው አፊያ ኢንሻአላህ ማለት ነው። እንደዚህ አድርጋችሁ ተጠቀሙ ራሳችሁን ማለት ነው። ሴቶች እየተንከባከቡ አላቶ ከእንቅልፋችሁ እንደተነሳችሁ እችን ጠጥታ አድርጋችሁ በቃ ከዛ ሰላም ትውላላችሁ። አሁን ማለት ነው ሽንኩርቴን ከትፌ ድስት ላይ አድርጌያለሁኝ። ውዲቶች ያው ሽንኩርቴ በደንብ በባዶ መጀመሪያ በደንብ አቁላልቼዋለሁ። አሁን ዘይት ነው የምጨምረው ማለት ነው። ዘይት እጨምራለሁ። ብስሚላህ ዘይት እጨምራለሁ። አሁን በደንብ እንደዚህ በርበሬ ነው የምጨምረው። ዘይት ትንሽ አንሳል እጨምርበታለሁ። ትንሽ አንሳል ዘይት ጥሩ አይደለም፣ በእርግጥ ለጤና አይመከርም። ያው ትንሽዬ ዘይት ማለት ነው ሲጨምር እንትና ላይ አልተመቸኝም እና ስልኩን ስቶፕ አድርጌ ከዛ ጨመርኩበት። ትንሽ አያችሁ፣ ትንሽ ዘይት ለማንኛውም ነገር ሲሰሩ ዘይት አታብዙ። እሺ፣ ይቅርታ ደግሞ የድምጼ ጥራት ትንሽ ያዛርገኛል። ለምንደዋላችሁ ሙከየፉ ነው መሰለኝ። በቃ ይሄን አሁን እዚህ ላይ እንዲህ ትንሽ ተቆላላልን በኋላ በርበሬ ነው የምንጨምረው። እሺ ውዶች፣ አሁን ሽንኩርቴ በደንብ ቆንጆ ሆኖ ተቆላልቶልኛል ማለት ነው። አሁን የምጨምረው በርበሬ ነው። በርበሬ እዚህ ጋር ላይ በርበሬ ነው የምጨምረው። ቢስሚላህ ያው እኔ በደንብ ስላልሞላሁት ማንኪያውን 2 ማንኪያ ከግማሽ ይሆናል። ጠይቅ 2 ማንኪያ እና ትንሽ ይሆናል በርበሬ የጨመርኩት። ለምን ሳወጣ ማንኪያው ሙሉ አይደለም፣ ትንሽ ትንሽ እያረኩ ነው ያወጣሁት። ይሄን አሁን በደንብ ማለት ነው እሳቱን ቀንሳችሁ በርበሬያችሁ እንዳያቃጥል ታቁላሉታላችሁ ማለት ነው። የስጋ ወጥ ማነው ድንች በደንብ ከተሰራ ከስጋ ወጥ ያስንቃል ማለት ነው። ጥፍጥና ነው። እሺ ውድ እህቶቼ እንደዚህ አድርጌ በዚህ ቆንጆ አድርጌ አቁላላሁትና ትንሽ ውሃ ጠብ አድርጌ በደንብ አቁላላሁት። ከዛ የተከተፈ ቲማቲሜን ነው የምጨምርበት ማለት ነው። ቢስሚላህ እያችሁ የከተፍኩትን ቲማቲም ጨምርበታለሁ። ከዚህ ጋር ደግሞ ቆንጆ ሆኖ ይቁላላልኛል ማለት ነው። እዛ ነጭ ሽንኩርት ነው መጨረሻ የምጨምረው። አሁን ይሄ እንዲህ ሲሆን ትንሽ በቃ የተወሰነ ደቂቃ ራሱ እንትን ይላል። አያችሁ ተልባዬን እየጠጣሁኝ ነው። የሆነ ብቻ አዲስ ለሆናችሁ ልጆች የሆነ ትንሽ ጣዕም አለው እንጂ ከዛ ውጭ ከለመዳችሁት ምንም ኖርማል ነው። አያችሁ ሽፍቱ አላስ ይሄ አንደኛ እንዳይረባችሁ የጥጋብ ስሜት እንዲያሰማችሁ ይረዳል ማለት ነው። በተለይ እንደዚህ ሰውነት ለመቀነስ የምታስቡ ልጆች
ብዙ እንዳትመገቡ ያረጋችኋል ማለት ነው። ትንሽ የተወሰነ ስራችሁን እየሰራችሁ እዚሁ ለቁጭ ማለት ጊዜ ማባከንም አያስፈልጋችሁም። እንዲህ አድርጋችሁ ራሳችሁን ማለት ነው እንትን በሉ ተንከባከቡ። እሺ ውዶቼ ሮት ማለት ነው። ማሻአላ ቆንጆ ሆኖ እየተቆላላልን ነው። አያችሁ እንዴት ቆንጆ ሆኖ እየተቆላላ እንደሆነ ቲማቲሙ እስከዛ አሁን ነጭ ሽንኩርት እናዘጋጃለን። እዚህ ጋር ነጭ ሽንኩርት ልጬ አዘጋጅቻለሁ አጥቤ ማለት ነው። እኔ በዚህ ነው የምጠቀመው። በዚች አደቃለሁ። አለበለዚያ ያው ትቀጠቀጣላችሁ ማለት ነው፣ ትጨፈጭፋላችሁ። አያችሁ ማሻአላህ አሁን በደንብ ተደረገልና ትንሽ ውሃ ጠፋ አደርግበታለሁ ማለት ነው። በጎን ሞቅ ያለ ውሃ አድርጌያለሁ። ነጭ ሽንኩርት ነው የምጨምረው እዚህ ላይ ማለት ነው። የተዘጋጀ ነጭ ሽንኩርት እዚህ ጋር የተዘጋጀ ነጭ ሽንኩርት አለ የተጨፈጨፈ። ብስሚላ እሱን እንጨምራለን። አያችሁ እሱን ጋር እንዲሁ በደንብ አቁላለዋለሁ። አሁንም ይህን ለተወሰነ ከጅነውና ከዛ ድንችን አዘጋጅቼ ድንችን ነው የምጨምረው። አያችሁ ድንችን ልጬ በእንደዚህ አርጌ ማለት ነው ከትፍ ያለውን አያችሁ ላጥቆትና ያው ሱብሃንአላህ ያላህ ስራ ሹፉ ሹፉ ቀልብ ያ አላህ ሹፉ አያችሁ ያ አላህ ወላሂ ቀልብ ያላ ስራ ይገርመኛል ወላሂ ና እና እንደዛ አድርጌ በዚህ መልኩ ማለት ነው ድንችን በፈለጋችሁት አርጋችሁ መክተፍ ትችላላችሁ። በትንሹም በትልልቁም በረጃጅሙ እንደፈለጋችሁ አድርጋችሁ መክተፍ ትችላላችሁ። እኔ ግን ያው እንደዛ አድርጌ በትንሽ ነው ማለት ነው ዛሬ ቀጠን አድርጌ ነው እንችዋለሁ። ከዛ ከትፌ ሲጨርስ አሳያችኋለሁ። ሁሉኝ አያችሁ ሱብሃንአላህ ገልቡን ለሁለት ሰነጠቅኩት ማለት ነው። እኩል አያችሁ ገልብ ያአላህ ገልብ። እሺ ውዶቼ ድንችን እንደዛ አድርጌ ከከተፍኩኝ በኋላ ቆሻሻ ያኔ ይኖረዋል። በደንብ ጣቡት ማለት ነው። ሶስት ጊዜ በደንብ ስታጥቡት እንዲህ ጽድት ብሎ ንጹህ ይሆንላችኋል። ከዛ እዚህ ጋር ተቆላላ እንትላለኝ ያው ቆንጆ ሆኖ ተቆላልቶልኛል። እንግዲህ ስጎ እዚህ ጋር አሁን ድንችን ነው የምጨምረው ማለት ነው። በደንብ ነው ያቁላላሁት። ከዛ አሁን ቀጥታ እዚህ ድንችን ነው የምጨምረው ማለት ነው። ቢስሚላህ ያው እንደዚህ አድርጌ ጨምሬ ከጨረስኩ በኋላ ድንችን አብሬ ትንሽ ጥብስ አደርጋለሁ ማለት ነው። ከእንትኔ ጋር እናየዋለን።
እሺ ውዶች ማለት ነው። ይሄ ድንች ወጤ በደንብ ወለልት ብሎልኛል። አሁን ትንሽ የውሃ እና ጨው ነው የምጨምረው ማለት ነው። አያችሁ ማሻሩ በደንብ ተቆላልቷል። አሁን ድንች ስላ ውሃ ጨምርበታለሁ። አያችሁ ከዛ ጨው ነው የምጨምረው። እዚች ጋር ሙከአባት ማጂ ጨምርበታለሁ። ጣዕሙ ቆንጆ ያደርግልናል እና ጨው ነው የምጨምረው በቀጣይ ማለት ነው። ትንሽ ጨው ማጂ ስላለ ብዙ ያስፈልገውም። ያው ትንሽ ጨው ደግሞ እንደዚህ አንኳሩም ያላችሁን ጨው እኔ አንኳሩ ስላለኝ አንኳሩ ነው የምጠቀመው። ከዛ እንዲህ አቀላቅዬ ትንሽ ከድኔ ከዛ በኋላ መጨረሻ የተፈጨ ኮረሪማ አለኝ እሱን እናደርግበታለን ማለት ነው። እያችሁ በቃ ቆንጆ ሲበስል ልድ የማለት ባህሪ ያለው ማለት ነው። ይህን በደንብ ታቀላቅሉና ከዛ በኋላ በቃ ከዛ ያው ለምግብ ማቅረቡ። እሺ ድንቻቸው ወጣችንን እናየው ማለት ነው። ቆንጆ ሆኖ ያው እንግዲህ እየበስለልናል። አያችሁ ቢስሚላ ማሻአላህ። በነገራችን ላይ ያው አሁን ይሄ እንግዲህ እዚህ ላይ ትንሽዬ ምን አደርግበታለሁ ውዶቼ፣ የተፈጨ ኮረሪማ አለኝ እኔ ቆንጆ ጣዕም ይሰጠዋል። የተፈጨ ኮረሪማ ትንሽ አንድ ሻይ ማንኪያ የሚሆን ማለት ነው እነሰንስበታለሁ ማለት ነው። ከዛ በኋላ በቃ ያኔ የወጥ መከለሻ የተለያየ ቅመም ካላችሁ መጨመር ትችላላችሁ። እኔ አሁን ግን ኮረሪማውን ነው የምጨምረው። የፈለገ ሰው እዚህ ላይ ቅቤን መጨመር ይችላል። እንደዚህ በቃ በቂ ነው። ይሄ አያችሁ አሁን ትንሽ ሲቀመጥ ራሱ እንትን ይላል ይወፍራል። ሲጀመርም ወፍራም ነው። አያችሁት እኔ ውሃ አላበዛሁም ብዙም። ከዛም በኋላ በቃ ወደ ምግብ ነው የምናቀርበው ቀጥታ ማለት ነው። ጨውን መቅመስ ትችላላችሁ። ይሄ ጨው የቀምሽ ቆንጆ ነው። አልበዛም አላነሰም። ጨው አታብዙ። ጨው በሽታ ነው፣ ጨው ሲበዛ ማለት ነው። እንደዛ አድርጋችሁ ተጠቀሙ። ለአፍያ ውዶችዬ ማለት ነው። እንግዲህ ያው ቪዲዮ ከተመቻችሁ ላይክ እያረጋችሁ ሰብስክራይብ እና ኮሜንት አስተያየታችሁን እቀበላለሁ ማለት ነው። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አስተያየት እቀበላለሁ። ይሄ ቢሆን ይሄ ነው የሚለውን ማለት ነው። ያው የሁሉም ቤት እንግዲህ ይለያያል አሰራሩ። እኔ ለዛሬ እንደዛ አድርጌ ያው የድንች ወጤን ማለት ነው ሰርቼ ጨርሻለሁኝ። ያው አሁን ትንሽ ቀዝቀዝ ካለ በኋላ ነው ለማቀርበው። አሁን እንደዚህ ሆኖ ትንሽ ይቀዘቅዝልኛል ማለት ነው። ትኩሱ ያው ስለሚያቃጥል ብዙም አይበላም። ድንች ወጥ በጣም ያቃጥላል እና ትንሽ ቀዝቀዝ ካለ በኋላ ማለት ነው አቀርበዋለሁኝ። ይሄን ይመስላል ውዶቼ። እየሰራችሁ ብሉ፣ ተመገቡ ማለት ነው። ብቻ አበረታቱኝ ማለት ነው። እኔን እህታችሁን አበረታቱኝ እሺ ውዶቼ። አዲስ ጀማሪ ስለሆንኩኝ አበረታቱኝ። የምትፈልጉትን የምግብ አይነት ደግሞ ኮሜንት ላይ አስቀምጡልኝ። ያኔ እሰራላችኋለሁ ማለት ነው። የምችለውን ያው የምችለው ማቀውን አካፍላችኋለሁኝ። አበረታቱኝ እላችኋለሁ። አብሽሩ። ይሄን የመሰለ ዛሬ የድንች ወጥ አሰራር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።